ሰው በጣም ጥንቃቄ ማድረግ አለበት። ጊዜው በቃ በጣም ቆሻል። እኔ እንግዲህ የገዛ ወንድሜ ልጄን እንደዚህ ካደረገ እኔ እንጃ። ዛሬ እኔ በእውነት እኔ አንድ እህት ራሱ አለችኝ። የእህቴ ልጅ ራሱ እሷም ስራ ራሱ ይዘስተ አደራሽን በልጄ በቃ ቴንሽን እየሆንኩኝ በቃ እንደው ልጅሽን እንደው አደራ እንደው ጠብቂያት በቃ ወደ ማንም ሰው ጋር አትጣጋ። የገዛ ወንድሜን እንደዚህ ልጄን የደፈረብኝ ምናምን ነገር እያልኩኝ በጣም እኔ ራሱ እሳቀቃለሁ። እንደዚህ አመመኝም ሲሉ ምን ቢሉ ሂድ ምናምን ብሎ እንትን ከማለት ከማንቋሸሽ በቃ ወዲያውኑ ያመመውን ቦታ በግልጽ ምን ሆነክ ነው ሲግልጹን ንገረኝ ምናምን ብሎ ቢቻል በቃ ነፍስ ካወቁ አፍ ካፈቱ በኋላ በግልጽ በቃ አላ በቃ ይሄ የቆሻሻ ባህሪ ይሄ የባለጌውን ነገር በግልጽ ቢያወሯቸው ምናምን ደስ ይላል። የግል ተበዳይ የህፃኑ መነሻ አድርጋ ወደኛ በመጣችበት አብዮት መሰረት ምልክ ሆስፒታል ተላከ። ከብልክ በኋላ ማስረጃዎችን የማሰባሰብ ስራ የወንጀል ስፍራ የሚሄድ ሕክምና ማስረጃዎችንም የሰው ማስረጃ ማሰባሰብ ከዛ በኋላ ወዳውኑ በአፋጣኝ ተከሳሹን የሚያስራ ተሰርቷል። ተጠርጣሪው ለግል ተበዳይ አጎቱ ሲሆን በአንድ መኖሪያ ቤት ውስጥ አብሮ የሚኖሩ ሲሆኑ የግል ተበዳይም በተለያየ ቀንና ሰዓት በግብረ ሰዶም ወንጀል የግል ተበዳይ ላይ ፈጽሞበታል። ከዛ በኋላ ተከሳሹ በቀረቡ ማስረጃዎች ልክ ለአቃቢ ሕግ ምርመራ መዝገቡን አቅርበን ክስ እንዲመሰረት እና ልደታ የመጀመሪያ ደረጃ ፍርድ ቤት እንዲቀርብ የማድረግ ስራ ተሰርቷል ማለት ነው። እድሜው 17 ዓመት የሚሆነው ልጅ የተጠርጣሪ የስራ ባልደረባው ልጅ ሲሆን እሱንም እንግዲህ ቤቴ ውስጥ ማንም የለም ቤት ውስጥ እደርልኝ በማለት በመጠየቅ የተጠርጣሪ ቤት ውስጥ ሄዶ ከአንድ ጓደኛው ጋር ያደረ በነበረበት ወቅት አልጋ ላይ በተኛበት ተጠርጣሪ የግል ተበዳይ ላይ እንግዲህ በተመሳሳይ ጾታ ግብረ ሰዶም ወንጀል ፈጽሟል በሚል እኛ ምርመራችን አጣርተን አጠናቀን ማስረጃዎችን አሰባስበን እንግዲህ ለአቃቢ ሕግ አቅርበን ክስ አስመስርተን ተጠርጣሪ በማረሚያ ቤት ሆኖ ጉዳዩን በፍርድ ቤት እየተከታተለ ይገኛል ማለት ነው። ልጅቷ ወደኛ ስትመጣ ከፍተኛ መጨናነቅና መፍራት ነበረባት። እኛ አረጋጋናት። የተፈጸመብኝ በወንጀል አባቴ ነው ነበር ያለችን በሰዓቱ ማለት ነው። ግን በሰዓቱ አሳማኝ ነገር የለውም። የመፍራት የመጨናነቅ ጸባይ ነበራት። ምክንያቱም ምን እንደሆነ ብለን ለማጣራት የወንጀል አባትየውን አሰር ነው። ከሄደች በኋላ ወደ ቤቷ ተመለሰች በኋላ ልጅቷ ከቤት ጠፋች በድጋሚ ማለት ነው። የሆነ ደብዳቤ ምናምን ጽፋለች። ከዚህ በላይ እናቴ ልጠብቅሽ አልችልም በማለት ማለት ነው። ከዚያ በኋላ አሁንም በድጋሚ ተገኝታ ስትመጣ ድርጊቱ የተፈጸመብኝ በእንጀራ አባቴ ሳይሆን በወላጅ አባቴ ነው። እሱም ከ9 ዓመት ጀምሮ የወላጅ አባቴ ነበር በተደጋጋሚ ሲፈጽምብኝ ነበር። በሰዓቱ ሁለቶችንም ወላጅ አባትንም እንጀራ አባትም ታስረው ነበር። ድርጊቱ እንደፈጸመባት ስትነግረን እኛ ደግሞ ያለውን ነገር ተገቢውን ምርመራ አጣርተን ሰውየውን ወላጅ አባቷ ማለትም ተጠርጣሪው በአቃቂ ቃሊቲ የመጀመሪያ ደረጃ ፍርድ ቤት ለአቅርበ ነው ውሳኔ ተወስኖበታል። ልጅቷ ወደኛ ስትመጣ ከፍተኛ መጨናነቅና መፍራት ነበረባት። እኛ አረጋጋናት። የተፈጸመብኝ በወንጀል አባቴ ነው ነበር ያለችን በሰዓቱ ማለት ነው። ግን በሰዓቱ አሳማኝ ነገር የለውም። የመፍራት የመጨናነቅ ጸባይ ነበራት። ምክንያቱም ምን እንደሆነ ብለን ለማጣራት የወንጀል አባትየውን አሰር ነው። ከሄደች በኋላ ወደ ቤቷ ተመለሰች በኋላ ልጅቷ ከቤት ጠፋች በድጋሚ ማለት ነው። የሆነ ደብዳቤ ምናምን ጽፋለች። ከዚህ በላይ እናቴ ልጠብቅሽ አልችልም በማለት ማለት ነው። ከዚያ በኋላ አሁንም በድጋሚ ተገኝታ ስትመጣ ድርጊቱ የተፈጸመብኝ በእንጀራ አባቴ ሳይሆን በወላጅ አባቴ ነው። እሱም ከ9 ዓመት ጀምሮ የወላጅ አባቴ ነበር በተደጋጋሚ ሲፈጽምብኝ ነበር። በሰዓቱ ሁለቶችንም ወላጅ አባትንም እንጀራ አባትም ታስረው ነበር። ድርጊቱ እንደፈጸመባት ስትነግረን እኛ ደግሞ ያለውን ነገር ተገቢውን ምርመራ አጣርተን ሰውየውን ወላጅ አባቷ ማለትም ተጠርጣሪው በአቃቂ ቃሊቲ የመጀመሪያ ደረጃ ፍርድ ቤት ለአቅርበ ነው ውሳኔ ተወስኖበታል። የወንጀል ድርጊት ፈጸመ በዚህ አግባብ ለሰው እንዳትናገራለው ብስኩት ሰጠው የድርጊቱን ፈጸመ። ከዛ በኋላ ምንድነው አባቱ የጠረጠረው ማታ ያልተለመደ ባህሪ ያሳያል። ሽንት ይሸናል፣ ይባባል፣ ይጮሃል ምናምንና ምንድነው ይሄ የመጣው ብሎ በትኩረት ማለት እዚህ ላይ አባትየው ማድነቅ የሚደነቅ አባት ነው። እንዴት እንዲህ ሊሆን ይችላል ብሎ እያሰበ ህፃናትን ሲጠይቅ አብረው የሚጫወቱ ህፃናት ትንንሾች ህፃናቶች ናቸው። ለህፃናቶች ነው የነገረው። ደግሞ ምኒልክ በስነ ልቦና ባለሙያም እዛው ልዩ ስልጠና የወሰደች ፖሊስም አለች። ሲጠይቁት በዝርዝር ተናገረ። የህፃናትን ውሎ መከታተል አስፈላጊ ነገር ነው። ምንም እንኳን እንዳይፈጸም መከላከል እንዳለ ሆኖ እነዚህን ወንጀሎችን ለማጋለጥ ደግሞ
በቃ እንዴት እንደነበሩ ውሏቸው ያው በግልጽ መነጋገር መልመድ ተገቢ ነው ብዬ አስባለሁ። ጤና ይስጥልኝ ውድ የቻናላችን ተከታታዮች እንዴት አላችሁ? ዛሬም አንዳንድ ነገሮችን ልናቀርብላችሁ ነው የመጣ ነው። ከሰሞኑን ወንጀሎች ተበራክተዋል። የሚሰሩ ድርጊቶች ስፔሻሊ ባልና ሚስት ከመጠራጠር ጋር አባት ልጅን ከመድፈር ጋር ምናምን የተያያዙ ወንጀሎች እየተንሰራፉ ነውና ህብረተሰቡ ይህንን ነገር ማወቅ ስላለበት አንዳንድ ነገሮችን ልንነግራችሁ ነው የመጣ ነው። የመጀመሪያው ወንጀል ድርጊት የተፈጸመው በኦሮሚያ ክልል ምዕራብ ሐረርጌ ዞን ውስጥ ነው። በዚህም አንድ ባል ከሚስቱ ጋር የተፈጠረና አለመግባባት ምክንያት በማድረግ የባለቤቱን መራቢያ አካል ሆን ብሎ በእሳት በማቃጠል ጥቃት ሊያደርስባት ይችላል ወይም ደግሞ አካሏ ላይ የመራቢያ አካሏ ላይ ጉዳት ሊያደርስ ይችላል። ግለሰቡ ጥቃቱን ለመፈጸሙ ምክንያት ነው የተባለው ከባለቤቱ ጋር አብረሽኝ ተኚ በሚል አልተኛም በሚል ጭቅጭቅ የተነሳ ነው። እሱ መተኛት ይፈልግ ነበር። እሷ ባለመፈለጉ የተነሳ የተፈጠረ ግጭት ነው። በዚህ ምክንያት ወንጀለኛው ባለቤት የሚስቱን መራቢያ አካል ከፊል ጭኗን እና ከኋላዋ በኩል በእሳት በማቃጠል ከፍተኛ ጉዳት አድርሶባታል። እንዴት በእሳት ሊያቃጥል ቻለ ለሚለው ደግሞ በገጠር አካባቢ በቤት ውስጥ ፍልጥ እንጨት ማንደድ እንዲሁም እሳቱ ተዳፍኖ እንዲቆይ ማድረግ የተለመደ ነው። ተከሳሹም አለመግባባቱ ሲፈጠር ወይም ደግሞ ባለቤትየው አብሬ አልተኛም በምትለው ጊዜ እሳት የያዘ ፍልጥ እንጨት ከእሳት ውስጥ አውጥቶ የአካሏን የተለያዩ ክፍሎች አቃጥሏል። እናም የመራቢያ አካሏ ወይም የባለቤቱን ብልት በእሳት ሊያቃጥል ችሏል ማለት ነው። ባለቤቱ ላይ ከባድ ጉዳት ያደረሰው የ21 አመቱ ወጣት ወንጀሉን ከፈጸመ ከጥቂት ሰዓታት በኋላ በአካባቢው ፖሊስ ቁጥጥር ስር ውሏል። እናም ምርመራው ተደርጎበት ፍርድ ቤት ሲታይ ቆይቷል። ጉዳት የደረሰባት ሴት ላለፉት ወራት የሕክምና ክትትል ወይም ድጋፍ ስታገኝ ነበረ። እናም አሁን በጤናዋ ላይ ለመሻሻል እያሳየች መሆኑን ፖሊሱ አቢ አድርጎ ቢቢሲ አፋን ኦሮሞ ዘግቧል ማለት ነው። የወረዳው ፍርድ ቤት ተከሳሹን በ5 አመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። የመጀመሪያው የወንጀል ታሪክ ይሄ ነው። በማስከተል የማቀርብላችሁ በተለያዩ ቦታዎች የተፈጠሩ የመድፈር ወንጀሎች ነው። እጅግ በጣም አስከፊና አንገብጋቢ በሆነ ሁኔታ ወንጀል ድርጊቱ እየተፈጸመ ያለው በህፃናት ላይ ነው። የመጀመሪያው ወንጀል የተፈጸመው በጉለሌ ክፍለ ከተማ ወረዳ 4 በተለምዶ ማርያም ወንዝ እየተባለ በሚጠራ አካባቢ ነው። እዛ አካባቢ በሚገኝ መኖሪያ ቤት ውስጥ ነው እንግዲህ ወንጀሉ የተፈጸመው። ይህ ድርጊት የተፈጸመው ጥቃት ሰለባ በሆነው አጎት ወይም የስጋ ዘመድ ነው። እናም ይህንን ድርጊት ወላጅ እናት ሁኔታውን በዝርዝር ታስረዳለች። ለህፃኑ የወደፊት ህይወት ሲባል ስሟ አይጠቀስም። እናም ፊቷን ተሸፍኗል። ሁኔታውን በዝርዝር ታስረዳለች። ሰው በጣም ጥንቃቄ ማድረግ አለበት። ጊዜው በቃ በጣም ቆሻል። እኔ እንግዲህ የገዛ ወንድሜ ልጄን እንደዚህ ካደረገ እኔ እንጃ። ዛሬ እኔ በእውነት እኔ አንድ እህት ራሱ አለችኝ፣ የእህቴ ልጅ ራሱ እሷም ስራ ራሱ ይዘስተ አደራሽን በልጄ በቃ ቴንሽን እየሆንኩኝ በቃ እንደው ልጅሽን እንደው አደራ እንደው ጠብቂያት፣ በቃ ወደ ማንም ሰው ጋር አትጣጋ፣ የገዛ ወንድሜን እንደዚህ ልጄን የደፈረብኝ ምናምን ነገር እያልኩኝ በጣም እኔ ራሱ እሳቀቃለሁ። እንደዚህ አመመኝም ሲሉ ምን ቢሉ ሂድ ምናምን ብሎ እንትን ከማለት ከማንቋሸሽ በቃ ወዲያውኑ ያመመውን ቦታ በግልጽ ምን ሆነክ ነው እስቲ ግልጹን ንገረኝ ምናምን ብሎ ቢቻል በቃ ነፍስ ካወቁ አፍ ካፈቱ በኋላ በግልጽ በቃ ይሄ የቆሻሻ ባህሪ ይሄ የባለጌውን ነገር በግልጽ ቢያወሯቸው ምናምን ደስ ይላል።
እንግዲህ እንደሰማችሁት ወንጀሉን የፈጸመው በስለት አስፈራርቶ ነው። እናም በሚገርም ሁኔታ ያው የሷ ወንድም ነው ለጥቃት ሰለባው ልጅ አጎቱ ነው ወይም ደግሞ የስጋ ዘመዱ ነው። ፖሊስ ወንጀለኛውን ይዞታል ወይም በቁጥጥር ስር አውሎታል። እናም በአቃቢ ሕግ ክስ ተመስርቶበታል ያሉት የጉለሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል መርማሪ ሳጅን አብርሃም ዳልቃ ናቸው። የግል ተበዳይ የህፃኑ መነሻ አድርጋ ወደኛ በመጣችበት አብዮታ መሰረት ምልክ ሆስፒታል ተላከ። ከብልክ በኋላ ማስረጃዎችን የማሰባሰብ ስራ የወንጀል ስፍራ መሄድ ሕክምና ማስረጃዎችንም የሰው ማስረጃ ማሰባሰብ ከዛ በኋላ ወደ አሁኑ በአፋጣኝ ተከሳሹን የሚያስራ ተሰርቷል። ተጠርጣሪው ለግል ተበዳይ አጎቱ ሲሆን በአንድ መኖሪያ ቤት ውስጥ አብሮ የሚኖሩ ሲሆኑ የግል ተበዳይም በተለያየ ቀንና ሰዓት በግብረ ሰዶም ወንጀል የግል ተበዳይ ላይ ፈጽሞበታል። ከዛ በኋላ ተከሳሹ በቀረቡ ማስረጃዎች ልክ ለአቃቢ ሕግ ምርመራ መዝገቡን አቅርበን ክስ እንዲመሰረት እና ልደታ የመጀመሪያ ደረጃ ፍርድ ቤት እንዲቀርብ የማድረግ ስራ ተሰርቷል ማለት ነው። እናም ከዚህ በኋላ ወንጀለኛው ወይም ተከሳሹ በ13 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ግን ወላጆች ልጆቻቸውን ለእንደዚህ አይነት ጥቃት ሰለባ እንዳይሆኑ እድሜያቸውን መሰረት በማድረግ አስቀድመው በግል መወያየትና ትምህርት መስጠት እንዲሁም ተገቢውን እንክብካቤና ክትትል መስጠት እጅግ በጣም አስፈላጊ ነው ብለውናል ዋና ሳጅን። ሌላኛው ድርጊት የተፈጸመው ደግሞ የካ ክፍለ ከተማ ወረዳ 7 ልዩ ቦታው 02 መዝናኛ ክበብ አካባቢ ነው። ቤቴን ይጠብቅልኛል ብሎ ባመጣው የጓደኛው ልጅ ላይ ነው ግብረ ሰዶም ጥቃት የፈጸመው። በሚገርም ሁኔታ የወንጀለኛ ደግሞ ከዚህ በፊት 2 ሴት ልጆቹን አስገድዶ ደፍሮ የታሰረና በምህረት የተፈታ ነው። ይህንን ነገር ደግሞ የየካ ክፍለ ከተማ ሴቶችና ህጻናት መምሪያ ወንጀል መርማሪ ዋና ሳጅን አበባው ጥጋቡ በዝርዝር አስረድተውታል። እድሜው 17 ዓመት የሚሆነው ልጅ የተጠርጣሪ የስራ ባልደረባው ልጅ ሲሆን እሱንም እንግዲህ ቤቴ ውስጥ ማንም የለም ቤት ውስጥ እደርልኝ በማለት በመጠየቅ የተጠርጣሪ ቤት ውስጥ ሂዶ ከአንድ ጓደኛው ጋር ያደረ በነበረበት ወቅት አልጋ ላይ በተኛበት ተጠርጣሪ የግል ተበዳይ ላይ እንግዲህ በተመሳሳይ ጾታ ግብረ ሰዶም ወንጀል ፈጽሟል በሚል እኛ ምርመራችን አጣርተን አጠናቀን ማስረጃዎችን አሰባስበን እንግዲህ ለአቃቢ ሕግ አቅርበን ክስ አስመስርተን ተጠርጣሪ በማረሚያ ቤት ሆኖ ጉዳዩን በፍርድ ቤት እየተከታተለ ይገኛል ማለት ነው። ከዚህም በተጨማሪ ከፖሊሶች ባገኘነው መረጃ መሰረት ይህ ተጠርጣሪ ከዚህ በፊት 2 ሴት ልጆችን በመድፈር በእስር ላይ የነበረ ሲሆን በ2011 ዓመተ ምህረት በምህረት ከተለቀቁት ውስጥ አንዱ ግለሰብ ነበረ። እንግዲህ ከዛ ጥፋቱ ሳይማር ነው ለዚህ የወንጀል ድርጊት የፈጸመው ማለት ነው። እንደሰማችሁት ይህም ወንጀል የተፈጸመው በቅርብ ሰው በመሆኑ ሁኔታውን ትንሽ ያከብደዋል። እናም ሰዎች በንቃት ያለውን ነገር መነጋገርና ለልጆች ማስረዳት አለባቸው ብለዋል ዋና ሳጅን። ይህኛው ደግሞ በአቃቂ ቃሊቲ ክፍለ ከተማ ወረዳ 9 አካባቢ ነው። ይህኛው ወንጀል ደግሞ የተፈጸመው የገዛ ህጻን ልጁን ከ9 ዓመቷ ጀምሮ ለተከታታይ 4 ዓመታት የደፈረ ግለሰብ ነው። እናም ከደፈራት በኋላ ህጻኗ ልጅ ፖሊስ ጋር ሄዳ የእንጀራ አባቴን የደፈረኝ ብላ እንድትናገር ያስገድዳታል፣ ያስፈራራታል። እሷም የእንጀራ አባቷን ትከሰዋለች። ከዛም የእንጀራ አባቷና እናቷ ይታሰራሉ። በኋላ ላይ ግን ነገሮች እየታዩ እየተጠኑ ሲሄዱ ሁኔታዎች በሙሉ ወደ ወላጅ አባት ይጠቁማል። እሷም የሰጠችው ቃል ወደ ወላጅ አባቷ ይጠቁማል። እናም በዛ ምክንያት ወንጀለኛው ሊታወቅ ችሏል ትለናለች። ሊታወቅ ችሏል ይሉናል ዋና ሳጅን ብርቱካን አቤ። ልጅቷ ወደኛ ስትመጣ ከፍተኛ መጨናነቅና መፍራት ነበረባት። እኛ አረጋጋናት። የተፈጸመብኝ በእንጀራ አባቴ ነው ነበር ያለችን በሰዓቱ ማለት ነው። ግን በሰዓቱ አሳማኝ ነገር የለውም። የመፍራት የመጨናነቅ ጸባይ ነበራት። ምክንያቱም ምን እንደሆነ ብለን ለማጣራት የእንጀራ አባትየውን አሰር ነው። ከሄደች በኋላ ወደ ቤቷ ተመለሰች በኋላ ልጅቷ ከቤት ጠፋች በድጋሚ ማለት ነው። የሆነ ደብዳቤ ምናምን ጽፋለች። ከዚህ በላይ እናቴ ልጠብቅሽ አልችልም በማለት ማለት ነው። ከዚያ በኋላ አሁንም በድጋሚ ተገኝታ ስትመጣ
ድርጊቱ የተፈጸመብኝ በእንጀራ አባቴ ሳይሆን በወላጅ አባቴ ነው። እሱም ከ9 ዓመት ጀምሮ የወላጅ አባቴ ነበር በተደጋጋሚ ሲፈጽምብኝ ነበር። በሰዓቱ ሁለቶችንም ወላጅ አባትንም እንጀራ አባትም ታስረው ነበር። ድርጊቱ እንደፈጸመባት ስትነግረን እኛ ደግሞ ያለውን ነገር ተገቢውን ምርመራ አጣርተን ሰውየውን ወላጅ አባቷ ማለትም ተጠርጣሪው በአቃቂ ቃሊቲ የመጀመሪያ ደረጃ ፍርድ ቤት ለአቅርበነው ውሳኔ ተወስኖበታል። እንግዲህ ይህ ደግሞ በወላጅ አባት በገዛ ወላጅ አባቷ ነው የተፈጸመውና ነገሩን ትንሽ ይሄኛውም የከፋ ያደርገዋል። ሁኔታዎችን በግልጽ ማውራት፣ ነገሮችን አለመፍራት፣ ለልጆች ትምህርትን በስነ ስርዓት መስጠት፣ ተገቢውን እንክብካቤ ማድረግ የወላጆች ግዴታ ነው ይሉናል ዋና ሳጅን ብርቱካን አቤ። እናም ወላጅ አባቷ በ15 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ይሄኛው ደግሞ በ9 ዓመት ልጅ ላይ ነው የግብረ ሰዶም ወንጀል የተፈጸመው። የግብረ ሰዶም ወንጀሉን የፈጸመው ደግሞ ብስኩት ሰጣሃለሁ ብሎ በማታለል ወደ ቤት ካስገባው በኋላ ነው እና ልጁን ሸውዶት ነው ወይም ደግሞ ብስኩት ሰጣሃለሁ ብሎት ነው እንግዲህ በማታለል ወንጀሉን የፈጸመው። የወንጀል ድርጊት ተፈጸመ በዚህ አግባብ ለሰው እንዳትናገራለው ብስኩት ሰጠው፣ የድርጊቱን ፈጸመ። ከዛ በኋላ ምንድነው አባቱ የጠረጠረው ማታ ያልተለመደ ባህሪ ያሳያል። ሽንት ይሸናል፣ ይባባል፣ ይጮሃል ምናምንና ምንድነው ይሄ የመጣው ብሎ በትኩረት ማለት እዚህ ላይ አባትየው ማድነቅ የሚደነቅ አባት ነው። እንዴት እንዲህ ሊሆን ይችላል ብሎ እያሰበ ህፃናትን ሲጠይቅ አብረው የሚጫወቱ ህፃናት ትንንሾች ህፃናቶች ናቸው። ለህፃናቶች ነው የነገረው። ደግሞ ምኒልክ በስነ ልቦና ባለሙያም እዛው ልዩ ስልጠና የወሰደች ፖሊስም አለች። ሲጠይቁት በዝርዝር ተናገረ። የህፃናትን ውሎ መከታተል አስፈላጊ ነገር ነው። ምንም እንኳን እንዳይፈጸም መከላከል እንዳለ ሆኖ እነዚህን ወንጀሎችን ለማጋለጥ ደግሞ በቃ እንዴት እንደነበር ውሏቸው ያው በግልጽ መነጋገር መልመድ ተገቢ ነው ብዬ አስባለሁ። ይህ ግለሰብም በ15 ዓመት ከ6 ወር ጽኑ እስራት እንዲቀጣ ነው የተወሰነበት።